Hi everyone, this is Teddy from Teddy Family. ቨርቭ 1 ቨርቭ 2 ቨርቭ 3 ቨርቭ 4 ምንድነው ያላችሁ ጥያቄ የምታነሱ ልጆች አላችሁ። ቀለል አድርጌ ላሳያችሁ። ቨርቭ 1 ፕሬዘንት የሚል ስም አለው። ቨርቭ 2 ፓስት፣ ቨርቭ 3 ፐርፌክት፣ ቨርቭ 4 ኮንቲኒየስ የሚል ስም እንስጣቸው። አንድ ቃል ምሳሌ እንውሰድ። ዱ ወይም ዳዝ ቨርቭ 1 ነው። ዲድ ቨርቭ 2 ነው። ደን ቨርቭ 3 ነው። ዱዊንግ ቨርቭ 4 ብለን ወስደን ምሳሌ እኒ ለምሳሌ በቨርቭ 1 አይ ዱ ማይ ሆምወርክ ድርጊቱን የሚፈጽመው ሶስተኛ ሰው ከሆነ ወይ ሺ ወይ ሂ ከሆነ ደግሞ ሺ ዳዝ ሄር ሆምወርክ እንላለን። ሁልጊዜ የቤት ስራዬን እሰራለሁ፣ ሁልጊዜ የቤት ስራዋን ትሰራለች ማለት ነው። ቨርቭ 2 ላይ ስንመጣ ፓስት ነው፣ ያለፈ ነው። ምሳሌያችን ማን ነው? ዲድ ነው። አይ ዲድ ማይ ሆምወርክ ሺ ዲድ ሄር ሆምወርክ ስንል የቤት ስራዋን ሰርታ ነበር፣ የቤት ስራዬን ሰርቼ ነበር ስላለፈ ያወራል። ደን ላይ ስንመጣ ፐርፌክት ያልነው የቅርብ ኃላፊ ሲሆን አይ ሃቭ ደን ማይ ሆምወርክ የቤት ስራዬን ሰርቻለሁ። ሺ ሃዝ ደን ሄር ሆምወርክ የቤት ስራዋን አጠናቃለች። ስለዚህ እዚህ ቨርቭ 3 ላይ ስንመጣ ለአይ ለዊ ለዩና ለዘይ ሃቭ ብለን ደን እንላለን። ሺ ሂና ኢት ሲሆን ሶስተኛ መደብ የምንላቸው ሲንጉላር ሲሆኑ ሃዝ ይገባና ደን ይከተላል። ስለዚህ ፈጽም ያለው አድርግ ያለው እንደማለት ነው። አራተኛው ቨርቭ 4 ወይም ቨርቭ አይኤንጂ ላይ ስንመጣ ዱዊንግ ነው። እሱ ደግሞ አም ዱዊንግ ማይ ሆምወርክ፣ ሺዝ ዱዊንግ ሄር ሆምወርክ፣ ዜይ አር ዱዊንግ ዴር ሆምወርክ ሲያል የቤት ስራቸውን እየሰሩ ነው፣ የቤት ስራዋን እየሰራች ነው፣ የቤት ስራዬን እየሰራው ነው እያልን ድርጊቱ በአሁን ሰዓት እየተፈጸመ መሆኑን እናሳያለን። ስለዚህ ባጭሩ አይ ዱ ማይ ሆምወርክ፣ አይ ዲድ ማይ ሆምወርክ፣ አይ ሃቭ ደን ማይ ሆምወርክ፣ አም ዱዊንግ ማይ ሆምወርክ እያል አራት ሀሳቦችን በአንድ ቃል አራቱን ዝርያ መጠቀም እንችላለን ማለት ነው። Thank you very much. If you have any question, please comment me.